በአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ንውየጥን በረድኤተ እግዚአብሔር መልክአ ሕማማት ወይም ሰላምታ ዘይትበሃል በሰሙነ ሕማማት ማስገቢያ በአራራይ ዜማ ንሰግድ ለከ ክርስቶስ ምስላሁ ከኄር ወመንፈስከ ቅዱስ እስመ አንተ መጻእከ ወአዳንከነ። በበዓታው በጎንደሩ ነው። የቤተልሔሙ ደግሞ ይለያል ማለት ነው። የቤተልሔም ለብቻ አለው፣ የጎንደር የበዓታ አለው፣ የደብረ አባዩ ለብቻ ሶስት አይነት ነው። ስለዚህ አሁን የምንለው በጎንደሩ ነው ማለት ነው። ሰላም ለኪ ማርያም ድንግል ዘማዛፉኪ ኮል እንተ ትጼንዊ እገዳም ወሃቅል ወልታረድዮትየ በውስተ ቀትል ሰላም ለኪ ተሰፍ ወባዕድ አልብየ ዘእንበሌኪ ምክየ በኢመንን ወበልኒ ገብርየ ዘተሳየጥኩከ በንዋየ ሰላም ለኪ አትሮንሰ ሰሎሞን አንቲ ለሃና ባህርያ ንግሥተ ስሳ ወዕቁባ ሰማንያ ወደሳኪን ዘይገንያ ሰላም ለኪ አመ ይከውን ድኅረ ዕለተ በቀል ወፍዳ ወአመ ይታድንም ዘወለደት ወልዳ ባልህኒ ሞተ ዕዳ ሰላም ለኪ በከመ ልማድኪ በሊ ሀበ ወልድኪ ካሊ ኦርኅሩኅ ኢተበቃ ያጠፍኦኑ ለስሉሳሊ ኪነተከ ዘትካትሃሊ። ይህን መጨረሻውን ሶስት ጊዜ በል። በዓታ ግን አንድ ጊዜ ነው የሚሉት። ምክንያቱም ዘህብረት ነው የሚባለው። ግራና ቀኝ ስለማይሉት አንዴ ብቻ ነው የሚባለው። ግራና ቀኝ የሚባል ከሆነ ግን ሶስት ጊዜ ማለት ነው። ስብሐት ለከ ከመ ንንግር ኩሎ ስብሐቲከ በአናቅጽያ ለጽዮን ማይደረ ብዙኅ ሰላም ዘአንቃህከነ እምነንዋም ኢየሱስ ወልደ ማርያም ስብሐት ለከ ላዕለ ጻድቃን ወኃጥአን ብርሃነ ጸጋ ምውቅ ዘታሰርቅ ለነ እምነ ምስራቅ ኢየሱስ ፀሐየ ጽድቅ ስብሐት ለከ ለዘመጠነ ዝገበርከ ላዕሌሆሙ ፍድፍድና ጸጋ ወሀብት በዳይወከ እፎይኪተ እያንተ ሰናይት ኢየሱስ ንጉሠ ስብሐት ለከ ኢየሱስ እሙይ በእንቲአነ ኢየሱስ ሙቁህን ታቀሙከ
ውስተ አውደ ፍትሕ ይዜኮነ ጓጽባህ ስብሐት ለከ ከመ የዋህ በግዕ ወከመ ላህም መግዝእ መሥዋዕተ መድኃኒት ኩለየዝዎ ሰብእ ዘሃለፍከ አጸደ ግፍ ስብሐት ለከ እምልብነ ግስ እግዚኦ ነገረ ጸላኢ መስሕት ዘአግሃዝከ ለነ ጽልመተ ሌሊት ኢየሱስ ብርሃነ ሕይወት ስብሐት ለከ አኮቴተ ስብሐት ወትረ ለመንግሥትከ ስቡሕ ጊዜም ነዋምናንናቅ ወናቀርብ ለከ በቃለ ክላህ ወንፌኑ ስብሐተ ስብሐት ለክሙ ስሉስ ቅዱስ መዋያነ ክልኤ አእምሮ ለምራን በነግህ ዘፈጠሮ ቃልክሙ በተናግሮ ስብሐት ለክሙ እምነ ብርሃን ብርሃነ መጠነ አሐቲ ስርናይ እለ አልበስክሙ ነገሥተ ሰማይ ለወርኅ ወለፀሐይ ስብሐት ለክሙ ሰዓተ ሌሊት ሥላሴ ዘወሰንክሙ በጎህ ወዘአክበርክሙ በጸዳል ብሩህ ፀሐየ እምነ ወርኅ ስብሐት ለክሙ ሀበ ርኅራኄክሙ በዛ ወሀበ አልቦቱ መስፈርት እለ ትሰመዩ በስመ ብእሲት ሥላሴ እደወ ምሕረት ስብሐት ለክሙ ከመ ኅብረ ላይ ሥጋዬ አመ በኃጢአትኪያ ሐዘን ብየአጣን በዛ ሥላሴ ዘዮም ወዘአምያ በጽባሕ አቡነ ፍስሐ ሥላሴ ዘዮም ሥላሴ ዘዮም አነጋገር ወዘአምያ በጽባሕ አቡነ ፍስሐ ስብሐት ለእግዚአብሔር ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒትነ ኃይልነ ወፀወንነ። የዚህ ቻናል ቤተሰቦች መጽሐፉን ለምትከታተሉ በታች ከመጀመሪያ ያለው ግዕዝ ነው። ሁለተኛ በቀይ ምልክት ያለው የአራራይ ዜማ ነው። ቀጥሎ ያለው የእዝል ነው። ስለዚህ መካከሉ በቀይ የተጻፈው የአራራይ ዜማ ምልክት ነው። ምልክት ለመስጠት አመሰግናለሁ።